ሰንበት ስለሆነ ነው እንጂ በዚህ ባያሹ መጥረጊያ ነው። ግን ሰንበት ስለሆነ እግዚአብሔር ይፈርድብኛል ብዬ ነው እያወጣ አላል ስለዚህ ደግሞ ተጋባኝ Abi, nasıl sınavı sanırım? Abi, Abi. Nasıl gidiyor ne? Nerede yav yasını ne yaptın? Yeni bir çalışma, ondan sonra böyle transfer yeni bir çalışma. Adam ama ya salam ya, yani siz sadece. እዚህ ነው ምን ይገባው ዘሙ ጫይና ግራ አከለም ወር ያቃተን ወረኝ አሁን እንትም ባይ ታየቀጨኝ ነው ከቀበረ ነው የሚሞተው እንደዛ ተወላግዶ ዛሬ እንደው በሰላም ከመጣ ጥሩ ነው እንደዛ ሆነ ሄደ እኔ እንደምትና እንዳይሆነ ያ እዚህ ባለገኛ ነው ማለት ነው ሰላም አድርገው እንደዚህ ያው አንድ ነገር ግን ከዚህ በኋላ አንድ አድሮ አባባለው ነው ውጭ አይቀርም ውጭ ቤት ሞት ሙት እንዳማማት አወዳደቃችን አሳምረንም ብሏል አሰርግ አይ ጸሎቱ ማጎብዝ ነው እኮ ተርሰለ ሳምንት ይላል ታዘጋይተው እና እንደማጠይቅ ማስማክስ ነው እንደቀጠለ እንዴ አስረን ጠይቃለን ነገ ወይ ልጅ ነገ ምን ይዘንም ነው ቆሎም ዘሎች አልኩ ኦሆ አራስ ቤት ቆሎ ተይቶ ይገዳል አንተ ሰው ያማል ዶክተር ይመስላል ወይ ጥቅስ ዘለ ጥቅስ ተስተፋድ አሸን ለብሩ እና ሲደርናቸው እንጂ እኮ በስማ ባሎቻቸው እኮ ምን የማይጠይቁም ሰው ምናምን አረ ለገዛ እህታችን ሊመቼ ይመጡና ለሰርጋ ይመጡ ለምን አይመጡ ለቅሶ አይቻቸዋለሁ እንዴ ነው ማጥዋል አሉ ማለት ለዚህ እንጂ እኔ እንጃ አይመስለኝ ግን በቀለ ያኔ እንደዛ እንደሚለው አቲ ገባ ብለው እንኳን እንዲናርግልህ እንዲ አይዱ እንኳን በቀለ አለ በእኔና ኢሳያስ ዛ ሆስፒታል የሙቅሬ ወደ ጊዜ ሆስፒታል ከነሱ ጋር ስንታገል አስፓልት ልጅ እንዴ ለሊት እኮ እንደዛ አድርገን መጣ ነው እኮ ታንባር አይደል እንዴ አብረን እኔ ከነሱ ጋር ነው ተቀደም ያንተ አላይሽንም ያን ይስታገ በቀለ ያለ ምን አገባኝ ታዲያ እኔ ከዚህ ከጎረምሳ ጋር መታገል በቀለኛን እኮ እንደስራ እኮ ነው ትብሉ እንጂ እነሱ ደግሞ አስቸግራሉ ሄደው አንዴ እናት ከብተና ራሱ የሚታገል እኔ ከበረም ታገል አቅም አለው ለማለት ራሱኛ ዘይ አሁን ያው መቅደስም እዛ ስትታገል አስፋልት ደስቶን ሲኖ ትራክ ወጥቶባት ነበር ሲኖ በዛ ጋር ይመጣ ማለት ነው አይ አዳሩ እሷ ምን አስፋልት ያስፈረጣል ምን ይገኛል አይነሳም አለፈይ ብሩ ወጣት ብትወር ብታገለው አቅም የለኝም እና ዘዴ ቦርሳ ያርጅቷልና በእድሜ ቦርሳዬን ስቀይር በአዲስ ስራ ልታገኝ ነው ያሪቀን ቦርሳ ያርጅቷል ታዝንሻል ትራፊክ ወራሷ መንጃ ፈቃድ አይቼ አንድ ሺህ አስተታርጋለሁ ብላ ነበር
መብራት ስሞላ ለካ እንጀራ ጋግሬ ነበር ሲሄድ ሊጥ እዚህ ጋር አለብኝ ወይ ማዘርዬ እንጀራ ጋግሬ ምናምን ስትለኝ እዚች ጋር አለች ቦታ አለች ከዛ ለታ ለዚህ ለማህበር ማርድ ሞላለሁ ብዬ ከዛ ግን አምስት ሳንቲም ሳልቆጥር እስካሁን ድረስ አለ ብሩ ራሱ የሚያስቆርጥብን 400 ምናምን እየሞላ እኔ 500 እሰጣለሁ እሱ 500 አንድ ሺህ አንዴ ቢሞላ ብዙ ያቆየናል። ለምን ይቀንሳል አልገባኝም። እሱ ደግሞ እየቆረጠ ነው የሚያስገባው ለምን እንደሆነ አላውቅም። እኔ ባለፈው ለማህበሩ አንድ ሺህ አስገባው እስካሁን ድረስ አለ በቃ ይኸው እስካሁን ድረስ ያን ሺህ ሲገባ ነው የሚሻለው። ዝም ብሎ ነው እኔ ለምን እንደዚህ ቆረጣለሁ አላውቅም። ዛሬ 500 ሶስት ሺህ አስገብቻለሁ እረፍ ነበር 3 4 እኮ እረፍ በቃ ደግሞ አንዴ ታጠረቅምና ታመጣበታለች ምን ያጊዜ ነው 3000 አምጣ ብትል ውሃው እኮ አቤት አቤት የዚህ ቤት ግፍማ መቼም ውሃ ግፍ ከሌለው እኔ እንጃ ንግስት እኮ ደቅናው በቃ ሄደው በቃ ውይ አሁን ጠዋት ደቅናው እሷ ገብታ ውሃው በቃ ሄዶ ሞልቷል እንትኑ ማለት ይሄ ግቢም አበላሸች ያኔ መሰለ ጥርብ ድንጋይ ደህና የነበረውን ግቢ አበላሽታ እንደዚህ ይኸው ተበላሽ የውሃ ማጠራቀሚያ አንዳንዴ እኮ ግን የሆነ ጊዜ ግን ስናስበው እኛም ደርሶን አንዳንዴ የራሳችን ቤት ያለ ያስመኛል ያስመኛል እኛ ድሮ ድንጋይ ተነጠፈ እስኪ ውሃ ይመጣብን ምን አይመጣብን የሰላም የነበረው ለራሱ አስተካክላለሁ ብላ ይኸው እንደዚህ የውሃ ማጠራቀሚያ አደረገችው። ታዲያ ምን የለው እንዴት ያለ ግቢ የነበረው አሁን ለምሳሌ አሁን 20 ሚሊዮን ቢገመት የነሱ የሚደርሳቸው ለምሳሌ 20 ሚሊዮን የእነሱንም እንኳን ያን የመሰለ ቤት 20 ሚሊዮን አልተገመተም። የእነ እቻችን ለምን 40 ሚሊዮን ተገመተ። እነሱ እንደውም ቤታቸው አሪፍ ነው። 40 ሚሊዮን ታዲያ እንዴት ምንም ማለት ነው ሊገመት ይችላል እንጂ ተገመተ እንጂ ማን ይገዛል? ለዚህ ሰፈር እኮ አይገዙም። ለምሳሌ ቦታ የሚፈርስ አካባቢ ነው ማን ይገዛል? እኛ ወደፊት ጊዜ ድረስ በግምት ከከፈልን እኛ ነው የምንጎዳው። ከየት አንተን ነው የምንከፍላቸው? ለምን ቦጠን እነዚህ ለውሾች አትከፍልም? አይ ያለንን ሁሉም ሰው ያለው ከየትም ብሎ ይከፍልና ቤቱን እናድናለን አለች እሷ ግን ስለምትፈልገው ይሁን ማሰብ ደግሞ ሰው ነው የምንፈልገው እንዴ ሰው ያለው ብሩ ከየት ይመጣል አለ ይሁን እኮ ፋብሪካት ሁላችንም ያለችው አንድ ቅድስ በስንት ቦታ ነው ቅድስም የራሷን ትወጣለች። ሁሉም የራሱን ነው የሚወጣው እንጂ ያው 40 ያላችሁ ነገሩ መጀመሪያ ይገመት እንጂ የሚገመተው ለነሱ የሚሰጠው ይገመት እንጂ እሱማ ሰጥቷል። ብዙ ሆነ አንተ እንዴት እንከፍላለን እንዴ ለነሱ ሆነ 1 ሚሊዮን ከተባለ ከየት ነው የምናመጣው? ለነሱ 1 ሚሊዮን ቢገመት ለነሱ ለሁለት 1 ሚሊዮን ቢገመት ከየት እናመጣለን? አረለስ በዘብራኝ ፈልጉት 1 ሚሊዮን ከዛ በላይ ደግሞ ይቤት ያወጣ ልንገር ይቤት አይገመትም። ታያል አንደኛ የጭቃ ቤት ነው ማለት የባንኩን አጣሪ ሰዎች አቆም ትባላላችሁ የባንኩ ማለት ነው። ወረቀት ይሰጣል በየባንኩ ሄዱ ያጣራሉ። ከዛ ምንም የለም ከተባለ ከሱ ካለፈ በኋላ ነው የሚለው። አሁን አይደለም እግዚአብሔር ይስለጥ ያሳለው እግዚአብሔር ይለጥ መድኃኒዓለም ይለጥ እሱ ነው ለጻፈው ይሄ ሳለቀለ አይደል ሳሳለው ወገኑ ዳይቆ እንደዚህ መስሎት በከሰች ላይ ቀሩ ነበር እሱ ሳይቀርም ግን እንደው አይ እንደው በሰላም ቢሆን በሰላም እናስቻለው ጋር ሰላም ቢሆን አሁን ኮለሱ ዋናው ትልቅ መሰረት ነገር የሚዳገሩ ተሸለ ለምንድን ነው የፍሬሽ